አካዳሚክ ሪሰርች በምንጽፍበት ጊዜ እነዚህ ቃላቶች ሰፊ ልዩነት አላቸው። ከአንድ ምንጭ ያገኘነውን ተብል ሊሆን ይችላል፣ ፊገር ሊሆን ይችላል፣ ኮንሰፕቹዋል ፍሬምወርክ፣ ኩዌስችነር ኦር ሌላም ሊሆን ይችላል። ሶርስ ሳይት በምናደርግበት ጊዜ አዶፕትድ ፍሮም ነው ወይስ አዳፕትድ ፍሮም ነው የምንለው? ይህን ከመመለሳችን በፊት አንድ ጥያቄ ራሳችንን መጠየቅ ይኖርብናል። ቼንጅ ያደረግነው ነገር አለ ወይ? ማለት ከሶርሱ ወስደን የቀየርነው ነገር አለ ወይ ነው። የቀየርነው ነገር ካለ አዳፕትድ ፍሮም ነው ማለት ያለብን። የቀየርነው ነገር ከሌለ ወይም ደግሞ ያለውን ነገር እንዳለ አምጥተን አስቀምጠን ከሆነ አዶፕትድ ፍሮም ነው ማለት ያለብን ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለብን አዶፕትድም ሆነ አዳፕትድም በሁለቱም ኬዝ ሶርስ መጥቀስ ያስፈልጋል፣ ወር ደግሞ ኦተሩን መጥቀስ ያስፈልጋል። ካልሆነ ፕላጀሪዝም ነው የሚሆነው። በተጨማሪም አዶፕት አድርገን ለምሳሌ ኢሜጆችን ሊሆን ይችላል፣ ኦር ደግሞ ተብልም ሊሆን ይችላል። እነዛን ነገሮች እንዳለ በምንጠቀምበት ጊዜ ከባለቤቱ ፈቃድ ያስፈልገናል ማለት ነው። በተለይ ለፐብሊኬሽን ከሆነ ይሄን የምናደርገው ያለ ፈቃድ የምናስቀምጥ ከሆነ የኮፒራይት ኢሹ ስለሚሆን ማለት ነው።